ከአይሁዳውያን ጋር መኖር አይችልም። ይሰቀላል፣ ይቃጠላል፣ ይገረፋል፣ ከስልጣኑ ይወገዳል፣ እንጀራውን ይቀማል። በሕይወቱ ላይ ሪስክ አለ ወገኖች። ስለዚህ ሌሊት እየመጣ ክርስቶስን ማግኘት ቻለ ወገኖች። በጣም ነው የምትገረው። ሌሊት ክርስቶስን ለማግኘት ጨለማው ረዳው። ክርስቶስ ጌታ ነው። ክርስቶስ አምላክ ነው። ክርስቶስ ፈጣሪ ነው። ይህ ብቻ አይደለም። ክርስቶስ ጨለማው መሰወሪያው አደረገ ነው። ወገብረ ጽልመተ ምሰዋሬ ይላል ዳዊት ሲናገር፣ ጨለማውን መሰወሪያው አደረገው። ጨለማውን መሰወሪያው ያደረገውን ጌታ ጨለማውን መሰወሪያው አድርጎ ፈልጎ አገኘው። ክርስቶስን ለማግኘት ጨለማው እንቅፋት አይደለም። አሁን መሽቷል፣ አሁን ጨልሟል፣ እንዴት ላየው እችላለሁ? እንዴት ላገኘው እችላለሁ? ኒቆዲሞስ በጨለማ ነው ሕይወቱን ያገኘው፣ ብርሃኑን ያገኘው። እኔና እናንተ ከኒቆዲሞስ ጋር ስንነጻጸር ወገኖች፣ ኒቆዲሞስ ጨለማን እንዴት እንደተጠቀመበት እዩ። ክርስቶስን ፈልጎ ለማግኘት ቃሉን ለመስማት ጨለማን